يلا ሰላም ለእናንተ ይሁን ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? አሰላሙ አለይኩም ያ ሂሉይን ሸክባርኮን ውዶቼ፣ ምሳ ሰራርቼ ጨራረስኩና አልኩና ቆይ ለምን በስቡሳ ግዴታ ስለሆነ ጣፋጭ ነገር ምናምን ላሰር ወይ ደግሞ መክሰስ እንደምንለው ማለት ነው ለምን አብረን አንሰራ የሚለውን አመጣውና አብረን ሰራርተን ተማምረን ከዛ በኋላ ማረፍም ካለብን እናርፋለን። እንግዲህ የክችን ስራ ሰው አይለቅም፣ አንዱ ሲሰርቶ አንዱ ታስቡታላችሁ። እና ወዶቼ ከኔ ጋር ሆኖ ወደ አሰራሩ መጀመሪያ እንግዲህ ጓንታችንን በማጥለቅ ነው ክችን ስራችንን የምንጀምረው። ቤተሰብ እንግዲህ ያው በስቡሳ ለመስራት የሚያስፈልጉን ግብአቶች እንደዚህ እንደምታዩት አዘገጃጅተናል። ቂቤ፣ ስሚጥ፣ እንቁላል፣ ሮብ፣ ወተት ያስቀመጥኩት ምናልባት ከወፈረ ውሃ ከመጨመር በሚል ነው እንጂ ላንፈልገው እንችላለን። አብረን የምናየው ይሆናል። ይሄው እንደምታዩት ይሄንን ሰፍሬ እንደዚህ አዘጋጅቻለሁ። ይበቃኛል የምለውን ያህል ማለት ነው። ይሄ ቂቤ ነው የምጠቀመው፣ ግን የተከፈተ ቂቤ አለኝ እኔ ውጭ አድርጌዋለሁ ለእናንተ ለማሳየት ነው። እሺ ቂቤውን እዚህ ጋር ያደረኩት። እዚህ ጋር ደግሞ ኒሻ እንሰራለን። መጨረሻ ላይ የምንጨምረው ስኳር እንደዚህ እናደርግና ስኳሩ ላይ ውሃ ጨምረን ሰፈራን ጨምረን እንጥደዋለን። ከዛ ልክ ተጋግሮ ሲያልቅ ከኦቭን እንደወጣ በትኩስነቱ እንጨምርበታለን ማለት ነው። በምታዩት መልኩ ድስቱ ላይ ስኳሩን በዚህ መልኩ ከጨመርኩ በኋላ ይበቃዋል የምለውን ያህል ለሱ ልኮ የሆነውን ውሃ ጨምርበታለሁ ማለት ነው። ቤተሰብ እንግዲህ ገንቢ የሆነውን አስተያየታችሁን ላይክ ማድረጋችሁን እንዳትረሱ፣ ኮመንት ጻፉልኝ። እናንተ ኮመንት የእውነት ለእኔ በጣም ብርታት ነው የሚሆነኝ ቀጣይ ቪዲዮ ለመስራት። ሳፈራን የሚባለው ይሄ ነው። እሺ እንደዚህ በዚህ መልኩ ጨምረን እናንተ ከትቀዋለን ማለት ነው። እሱ እዛ እስኪን ተከተክ እኛ እዚህ ስራችን እናጧጥፋለን። ትጄ መጣሁ። እንደምታዩት ስኳራችን ፈጭተነዋል። መጀመሪያ ፈጭቼዋለሁ፣ ምክንያቱም አሁን ይህንን በእጃችን ነው የምንመታው፣ ምንም ማሽን ውስጥ ስለማንከተው ስኳሩን አስቀድመን ፈጭ ነው ማለት ነው። በምታዩት መልኩ ያው እንግዲህ እንቁላልን ጊዜም ቫኒላ ይፈልጋል። ስለዚህ ቫኒላ ደግሞ የውሃውን መጠቀም ትችላላችሁ፣ ፓውደርን መጠቀም ትችላላችሁ፣ እናንተ እንደ ፍላጎታችሁ። እኔ ለጊዜው የምጠቀመው ፓውደሩን ነው። እዚህ ሁለቱ እንቁላል ላይ በትንሿ ማንኪያ ግማሽ ያህል በጣም ጠብ ነው የምታደርጉት፣ ሳይበዛ ማለት ነው። እኔ መጀመሪያ ስለሰፈርኩት አሁን ዝም ብዬ ነው የሚጨምረው እቃ ውስጥ ማለት ነው። ሰፈሬ መጀመሪያ ስላስቀመጥኩት ስኳር፣ የተፈጨውን ስኳር በዚህ መልኩ እንጨምራለን። ቂቤያችን ያው ቀልጥ ብሏል። የዚህ ሀገር ፀሐይ እንኳን ቂቤ ሰው አያቀልጥም፣ ቀልጥ አርጎ ዘይት አርጎታል። ከዛ ሮብ ወይም ደግሞ እርጎ እንጨምርበታለን። አንዳንድ ቀን ከሌለ የሆነ ሰዓት ሲያምራችሁ ምናምን ራሱ ግዴታ እርጎ ግሽጣ ምናምን መኖር የለበትም። ባለው ነገር መስራት ትችላላችሁ። አንዳንዴ ሲያምራችሁ ግዴታ እኔ ያደረኩት ነገር መኖር አለበት ማለት አይደለም። ግን ለማዳሞች ስትሰሩ እነሱ ሁሉ ስላላቸው ችግር የለውም። ግሽጣን በዚህ መልኩ እንጨምራለን ማለት ነው። ከዛ የተዘጋጀውን ስሚጥ በስቡሳ የሚያሰኘውን እንጨምርና የማይቀር ነገር ደግሞ ኬክም በስቡሳም ስንሰራ ቤኪንግ ፓውደር መጨመራችንን መዘንጋት የለብንም። በዚህ በምታዩት መልኩ ማንኪያው ትልቅ ነው፣ አንድ ማንኪያ ጨመርኩበት ማለት ነው። ላይክ እያደረጋችሁ ጀምሩ እሺ። ቪዲዮ በዚህ መልኩ እንመተዋለን ማለት ነው፣ አንድ ላይ እስኪዋሃድ። ቤተሰብ እንግዲህ የምትከታተሉኝ የኔ ፋሚሊ የሆናችሁ ስለምትሰጡኝ ኮመንት፣ ስለምትከታተሉኝ በእውነት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሙስሊም እህቶቼ፣ ወንድሞቼ ሁላችሁንም ኦርቶዶክስ የምትከታተሉ የሁሉም እምነት እጅግ በጣም አመሰግናለሁ። ብርታቶቼ ናችሁ። አሁንም ኮመንታችሁ ብርታታችሁ ከኔ ጋር አይለኝ ማለት ያበርቱኝ እሺ። ይኸው በዚህ በምታዩት መልኩ እንደዚህ ተመታ። በጣም ሳይቀጥን በጣም ሳይወፍር በዚህ መልኩ ማለት ነው። ኦቭናችሁ ቶሎ የሚሞቅ ከሆነ ወዲያውኑ እንደ ሰዓቱ አይታችሁ ቀድማችሁ መለኮስም የለባችሁ። የኔ በጣም ስለሚቆይ አስቀድሜ በ150 ላይ አድርጌ አሞቀዋለሁ ማለት ነው። እናንተ እንደ ኦቭናችሁ። ቅቤ ይሄን የተጠቀምኩት
ከዛ እዚህ ላይ ከታች ደግሞ እናደርጋለን እቃው ላይ ማለት ነው። ቂጡ እንዳይዝብን በኋላ ስናወጣ እላው ላይ እንዳይዝብን ማለት ነው። በዚህ መልኩ እንጨምርና ወደ መጋገሪያ ደረሰ ማለት ነው። ለውዝ ካላችሁ ያላችሁን ከላይ ትጨምራላችሁ እናንተ። ከዛ በኋላ ወደ ኦቨናችን እንከተዋለን ማለት ነው። በከለር አረንጓዴም አለው፣ በፈለጋችሁት ከለር መጠቀም ትችላላችሁ። የላሁ ወደ ኦቨን እንሄድና እንክተት። ኦቨናችን ውስጥ አብረን ተያይዘን እንሄድ። ሌትስ ጎ። የላ ደረስን። ኦቨናችን ውስጥ ገባ። ሰዓት ሰጠዋለሁ። የምን ጊዜ ኬክ ነገር ስሰራ ከ40 ደቂቃ በላይ ነው የምሰጠው። ቀነስ አርጌው ማለት መጀመሪያ ትንሽ ካለ ስላለ እንደ ኦቨናችሁ መጠን። ግን ማንኛውም ጣፋጭ ነገር ከ35 ደቂቃ እስከ 50 ደቂቃ ሰዓት ስንሰጠው ቆንጆ ሆኖ ውስጡን በደንብ ይበስላል። ይኸው እንደምታዩት ደረሰ። ከ40 ምናምን ደቂቃ በኋላ ማለት ነው። ቅድም የጣርነው ስኳራችንና ሰፈራኑ እሱም በዚህ መልኩ ደርሶ ይኸውላችሁ አሁን ከላይ እንደዚህ እንጨምረዋለን። ይሄ በስቡሳ በጣም ተወዳጅ እጅግ በጣም አሪፍ ነገር ነው። አሪፍ ምግብ ነው። የእውነቴን ነው የምላችሁ። ግን አሰራሩ በጣም ቀላል፣ እንደመወደዱ ውስብስብ የለው አሰራሩ፣ አይከብድ። እኔ ኬክ ከምሰራ ይሄን በቃል 10 ብሰራ ይሻለኛል፣ ደስ ይለኛል፣ ወደዋለሁ። ስሰራው እየወደድኩት የምሰራው ነው። ደግሞ በጣም ይወደድላችኋል። የሆነ ምግብ ሰርታችሁ ሶስ ይወድላችሁ ደስ አይላችሁ? ኮኮናት ፓውደር እንደዚህ ነው። ይሄኛውን ጨምር ያደረኩበት ማለት ነው። ነጩን ግጥም አድርጌበታለሁ። ከዛ በኋላ ቅድም የጨመርነው ከላይ ኒሻ ወይም ደግሞ ይሄ ስኳርና ሰፈራም ሎሚ ጨምቄበታለሁ። ቅድም ስላላሳየኋችሁ ላሳያችሁ ብዬ ነው። ስኳሩ ሲቀመጥ እንዳይጣበቅ ይረዳዋል ሎሚ። ከዛ የተረፈን በቃ አርግተን ክድና አድርገን ፍሪጃችን ሌላ ጊዜ ስንሰራ ማንተክተክ ወይ ደግሞ ሌላ ስራ መጨመር የለብንም። ስራ ቀነሰ ማለት ነው። ሳምንትም 15 ቀን ይቀመጣል ፍሪጅ ውስጥ ማለት ጣፋጭ ነገር በየጊዜው ስለሚፈልጉ አንዴ መስራቱ አሪፍ ነው እላችሁ። እንደዚህ በሚያምር መልኩ በስቡሳው ደርሷል ማለት ነው። እዚህ ይሄውላችሁ፣ ይሄ የቀቀልኩት ቅድም የተተከተከው ይሄ ፍሪጅ የሚገባ የተረፈው ነው። እሺ 2-3 እሰራበታለሁ ሌላ አይነት ነገር። ይሄ በምታዩት መልኩ እዚህ ቀራ አይባልም። አያችሁ እንዴ ልስልስ ብሎ ስፖንጅ በሉት። በኬክ ስፖንጅ ነው የሚመስለው። ይሄ ግሽጣው ሮብ ማድረጉ ለዚህ ነው የሚጠቅመው። አንዳንዴ በስቡሳ ፍርፍር የሌለ ይሄ በቃ ምን ብዬ ልንገራችሁ፣ በቃ ደስ የሚል እንደምታዩት ማለት ነው። ይኸው አይንም በደንብ እኮ ያያል። እዩት እንዴት እንደሚያምር። የእውነት በጣም ምርጥ ነገር ነው። ሰርታችሁ ሞክሩት። በማዳሞቻችሁ ዘንድ በጣም ተወዳጅ ነው። ሁሉም ማዳሞች ይወዱታል። 100% እኔ እርግጠኛ ነኝ። ስለምትከታተሉ ስለምታበረታቱ የኔ ቤተሰቦች እጅግ በጣም አመሰግናለሁ። ኮመንት ጻፉልኝ። የእናንተ ኮመንት ለኔ